ወሬት ነው? አዲስ ተማሪ ነኝ። እዚህ ዶርም 308 ተመድቤ ነው። ማን የመደበው? የህንጻው ኃላፊ። ሂድና ቀይረን በለው። ለምን? ታዲያ ዝም ተብሎ ይመጣ እንዴ? ደውለ አልጋ አለ፣ ሎከር አለ፣ ጫማዬ እንዳይሸታችሁ የት አውልቄ ልግባ እንዲሁም መጸዳዳበት አለ አይባልም እንዴ? ቆይ አንተ የተማሪዎች ዲና ወይስ ፕሮክተር ነህ? ዝም ብለህ ሰተት ብለህ ልግባ የምትለው? ታዲያ እንደዚህ መሆኑን ስላላወቅኩ ነው። ስማ፣ እዚህኛ ጋር ከኖር ካለቀ ሰይጣኖች ነው። በተለይ ያኛው በህልም ሁሉ ይመጣል። ስለዚህ ፕሮክተሩ ጋር ሄደ ቅዱሳኖች ጋር አስገባኝ በለው። ደግሞ አንተ ከየት ነው የመጣ? ምን ይመስላል በእናትህ? ስማ፣ አንተማ ከኛ ጋር አትኖር። እስከዛሬ በመሀላችን አንድ ፍሬሽ ተማሪ እንዳንተ አይነት አስቀያሚ ገብቶብናል። ዳኛ ራሱ በዘመር ነው የገባው። ታዲያ እኔን የመጀመሪያ ብታረጉኝ ምናችሁ ይነካል? ኧረ ዝም በል በእናትህ። ምን ሆነሃል አንተ? ቤቢ ሰምተሃል? እኛ ወንድ አናረግም እኮ። ምን ሆነሃል አንተ? እኛ ይኸውልህ ተዳክመናል። ሴቱን ራሱ ልናቆም። እኔ ማለት እኮ የመጀመሪያ አድርጎኝ ስል እዚህ ዶርም ተመድቤ ነው። መደብ ስንት ነው? ስቃይ ውስጥ ለመግባት እኮ አንተ ልጅ ምን ነጓጓ? ይሄ ማለት እኮ ፕሪዝም በለው። እኔንም አይኮበለኝ። እሱ ዳኜ ነው። ያናየው በሰው ስቃይ የሚደሰት አውሬ ነው። ኋላ አይናለው ጭራቅ ጸጉሩ ሸፍኖ ነጭ ላብስ ያለፋል። ስለዚህ ውጣ በሉታ ውጣ ውጣ በእናትህ። ሀያቱን ይመስል